ሰላም ሰላም እንኳን ወደዚህ ቻናል በሰላም መጣችሁ በድጋሚ። እሺ ጂአር ነኝ። እንግዲህ ለዛሬ በስድስተኛ ክፍል መጽሐፍ ውስጥ ያሉ እነዚህ ቨርብ አይኤንጂ የሚያስከትሉት ጀረንድ ወይም ደግሞ ኢንፊኒቲቭ ኦፍ ፐርፐዝ እነዚህን ለነዚህ ተማሪዎች በስድስተኛ ክፍል መጽሐፍ ውስጥ ይገኛሉ። ስለዚህ እነዚህ ትምህርቶች እነዚህ ጀረንድ ቨርብ አይኤንጂ የሚያስከትሉና ኢንፊኒቲቭ ከቨርብ ቱ የበኋላ የሚመጣውን እነዚህ ነገሮች ለነዚህ ተማሪዎች ተገቢ ናቸው ወይስ አይደሉም፣ ከነዚህ ከተማሪዎች ጋር አብረው የሚሄዱ ናቸው ወይስ አይደሉም የሚሉት በዚህ ቪዲዮ የምንመለከት ይሆናል ማለት ነው። እሺ እንግዲህ ጀረንድና ኢንፊኒቲቭ ለስድስተኛ ክፍል ተማሪዎች ያው በቀላል ዘዴ የሚሰጥ ቀለል ባለ መልኩ ሊሰጥ ይችላል። ለምሳሌ ቱ ፕሌይ፣ ቱ ራን፣ ቱ ራይት፣ ቱ ስፒክ በሚለው በቀላል ዘዴ ልናስረዳቸው እንችላለን። ነገር ግን አሁን ላይ ስድስተኛ ክፍል ላይ ሰፍረው የሚገኙት ሌሎች ከኢንፊኒቲቭ በኋላ ኢንፊኒቲቭ ቨርብ ከቨርብ በኋላ አይኤንጂ የሚያስከትሉትና እንዲሁም ደግሞ ከቨርብ ቱ ኢንፊኒቲቭ ከቱ በኋላ ቨርብ የሚያስከትሉ ለነሱ የማይመጥን ከበድ ያሉ ቃላቶች አሉ። ይሄ ማለት ምንድነው? ለምሳሌ ስቶፕ ከሚለው ስቶፕ የሚለው ቃል ለምሳሌ አሁን ቱና ቨርብ ጀረንድ ይወስዳል፣ ቨርብ አይኤንጂን ያስከትላል። ስለዚህ እነዚህ ተማሪዎች ከ10 እስከ 11 እድሜ ክልል ውስጥ ያሉ ናቸው። ገና በመጀመሪያ ደረጃ ስቶፕ የሚለው ምን አይነት ቨርብ ማስከተል እንዳለበት እያንዳንዱን መጀመሪያ ኢንፊኒቲቭ ጀረንድ የሚሉትን ነገሮችን የሚለዩበትና የሚማሩበት የክፍል ደረጃ ነው እንጂ ይሄ ውስብስብ የሆነ ኮምፕሌክስ የሆነ ግራመር ሰዋሰዋዊ ኮምፕሌክስ ውስብስብ የሆነ ለነሱ ደረጃ ሊይዙት ቢሉም የማይመጥናቸው ነው። ለምሳሌ ስቶፕ ካልን በኋላ ቨርብ አይኤንጂ ይከተላል። እንደገና ስቶፕ የሚለው ደግሞ ቨርብ ቱ ቱ ፕላስ ቨርብ ዋን ይከተላል ማለት ነው። ስለዚህ እነዚህ ነገሮች በእነዚህ ልጆች ከመያዛቸው በፊት ወደዚህ ወደ ውስብስቡ ከመግባታቸው በፊት ቅድሚያ ኢንፊኒቲቭ መያዝ ይኖርባቸዋል። ከዛ በኋላ ጀረንድ የሚለው ማለት ይሄ ውስብስብ የሆነ ግራማቲካል ስትራክቸር ለነዚህ ተማሪዎች ትንሽ አስቸጋሪ ነው የሚሆነውና ለነሱ ቀለል ባለ መልኩ መሰጠት ያለበት ቢሆን የተመረጠ ነው ብዬ ነው ማስበው።